ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ሆይ? እኔ ያለው አልሐምዱሊላህ። እንዴት ነው? ሰላም ነን። ይኸውላችሁ ዛሬ ደግሞ የምንሰራው ኩኪስ በቴምር ነው። ይሄ ቴምር የተፈጨው ነው። ይሄ ቴምር ነው የተፈጨው ነው። ቴምር እንደዚህ ያስፈልገናል። እዚህ ጋር ደግሞ አንድ ሲኒ የምትሆን ወተት ያስፈልገናል። አንድ ኩባያ ዱቄት ያስፈልገናል። ነሻ አንድ ማንኪያ ያስፈልገናል። ቤኪንግ ፓውደር እንደዚህ ትንሽዬ ያስፈልገናል። እዚህ ጋር 2 እንቁላል ያስፈልገናል። እዚህ ጋር ደግሞ ስኳር ሩብ የምትሆን ስኳር አለችን። እዚህ ጋር ጨው አለን፣ ትንሽዬ ጨው። እዚህ ጋር ደግሞ እንትን አለን፣ ግርፋ አለን፣ ዱቄቱ ማለት ነው። እሱም ትንሽ ነው የሚያስፈልገን። እንግዲህ ውዶቼ ቤተሰቦቼ አብረን እንስራ። ምርጥ ጣፋጭ ኩኪስ ነው። እሺ በቴምር የሚሰራ ኩኪስ ነው። አብራችሁን ቆዩ። እዚህ ጋር እንደምታዩት እንቁላሉንና ስኳሩን አንድ ላይ አድርጌያለሁኝ። ጨውን አንድ ላይ እንደዚህ እናደርግና ቫኒላ የለኝም። ቫኒላ ካላችሁ እናንተ ጨምሩበት፣ እንፈጨዋለን ማለት ነው። እንደዚህ ለ2 ደቂቃ ያክል እናደቀዋለን ማለት ነው። ስኳሩንና እንቁላሉን የፈጭነውን እንቁላሉና ስኳሩን እንደዚህ እንገለብጠዋለን። 1 ማንኪያ ኒሻ የበቆሎ ዱቄቱን ማለት ነው። እዚህ ጋር ደግሞ ያዘጋጅነውን ዱቄቱን ወተት ማለት ነው። እዛ አንድ ላይ እንደዚህ እናደባልቃቸዋለን። በደንብ እስኪዋሃድ ድረስ እናደባልቀዋለን ማለት ነው። እያችሁ እንደዚህ ማለት ነው። እንግዲህ በመቀጠል እንደዚህ ካዋሃድን በኋላ እዚህ ጋር ያዘጋጅነው ዱቄት እያየን እንጨምራለን ማለት ነው። እንዳይወፍርብንም እንዳይቀጥንብንም እናደባልቀዋለን ማለት ነው። እንደዚህ መቅጠን የለበትም፣ ደረቅ ማለት አለበት። ለኩኪስ ስለሆነ የሚበቃንን ዱቄት ያክል እንጠቀማለን ማለት ነው። ፓውደር ረስቼ አሁን የጨመርኩት ቤኪንግ ፓውደር ነው። ይኸውላችሁ እንደዚህ ማንኪያውን ከያዘ ገና ነው ማለት ነው። በደንብ ማሸት ያስፈልገዋል። ዱቄትን ጨምሬበታለሁ፣ ቤኪንግ ፓውደርም አድርጌበታለሁ። ይኸውላችሁ ቤተሰብ አያችሁት፣ እንደዚህ እስኪሆን ድረስ አውጥቼዋለሁኝ። ዱቄት አንሶኝ ሩብ የምትሆን ማለት ነው። ሩብ የምትሆን ዱቄት እችን የምታከሉ ዱቄት ጨምሬበታለሁኝ። እናንተም ካነሳችሁ ዱቄታችሁን ጨምራችሁ እንደዚህ እስኪሆን ድረስ ማሸት አለባችሁ ማለት ነው። አሁን ለ10 ደቂቃ ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። ለ10 ደቂቃ ይሄኛውን እስከማዘጋጅ ቴምሩን እስከማዘጋጅ ድረስ ለ10 ደቂቃ ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። ከዛም በኋላ አብረን ደግሞ እንሰራለን። እዚህ ጋር ደግሞ ቴምራችንን ስናዘጋጅ አያችኋት፣ እዚህ ጋር ሄል ትንሽ የተፈጨች ሄል ያስፈልገናል። እዚህ ጋር ደግሞ ቅድም ያዘጋጅነውን 1 ማንኪያ የሚሆን ግርፋ ያስፈልገናል። እዚህ ጋር ደግሞ ትንሽዬ ዘይት ወይ በክዳን እዚህ ጋር ዘይት እንደዚህ አፍሽበታለሁ ማለት ነው። ያችሁት ዘይት እንደዚህ አፍሽበታለሁ ትንሽዬ ማለት ነው፣ እንዳይበዛብን። ይሄንን እንለውሰዋለን አንድ ላይ ማለት ነው። ይሄ ቴምራችንን እንደዚህ ደብልለን አስተካክለናል። አሁን ደግሞ ፍሪጅ ያስቀመጥነውን አጂናችንን ሊጣችንን አውጥተን እንሰራለን ማለት ነው። አብረን እንቆይ። እንግዲህ ቅድም ያቦካነውን አጂና እንደዚህ እንዳምጠዋለን ማለት ነው። እንትኑ እንዳይዝባችሁ ትንሽዬ ዱቄት እንደዚህ አድርጋችሁ መዳመጥ ትችላላችሁ።
ይሄን ደግሞ ቅድም የደበለልነውን ቴምር እዚህ ጋር እናዘጋጀዋለን ማለት ነው። አብራችሁ ቆዩ። አያችሁ እንደዚህ እዛው ጋር አጠፍ ነው የምናደርገው። ከዛን እንደዚህ እንቆርጠዋለን ማለት ነው። እንደዚህ ካስተካከለን በኋላ እንደዚህ በሹካዎች እናስተካክለዋለን ማለት ነው። እንደዚህ ከጨረስን በኋላ ወደ ፍርን ነው የምናስገባው። ፍርን ታዲያ ጠብቁት እንዳይጠቁርባችሁ፣ እሳት ስለማይችል ለትንሽ ደቂቃ ያክል ነው የምታደርጉት፣ ለ15 ለ20 ደቂቃ ማለት ነው። መጀመሪያ ከስር ነው የምትለኩሱት። ከዛን ደግሞ ትንሽዬ ከረር እንዲሰጠው ከላይ ትለኩሳላችሁ ማለት ነው። ይሄንን እንቆራርጠዋለን ማለት ነው። ደግሞ እንደዚህ በአነስተኛ እንደዚህ እንቆራርጠዋለን ማለት ነው። እንደዚህ እንቆራረጠ ሁሉንም ወደ መጥበሻ ወደ ሰንያው ላይ እናደርገዋለን ማለት ነው። ትላልቅ ሲሆን ስለማይወዱ ነው እንደዚህ መሳነስ የማደርገው ማለት ነው። በአነስተኛ በድጋሚ እንደዚህ ካስተካክለን ከጨረስን በኋላ ፍርኑ እስኪሞቅልን ድረስ መልሰን የሰራ ነው ይሄንን ማለት ነው ያዘጋጅነው ፍሪጅ ለ10 ደቂቃ አሁንም እናስቀምጠዋለን ማለት ነው ወዶቼ። እሺ ካዘጋጅ በኋላ ከደረደርን በኋላ እንዳልኳችሁ ፍሩኑን እስክትከፍታችሁ እስኪግልላችሁ ፍሪጅ ውስጥ ለ10 ደቂቃ አስቀመጣችሁን እንዳትረሱ እና በጣም አሪፍ ነው። ቴምር ካላችሁ ቤት ውስጥ የተፈጨ ቴምር ካለ እንደዚህ እየሰራችሁ ጣፋጭ ስለሚወዱ ስሩላቸው። በጣም አሪፍ ነው እላለሁ። ቤተሰብ አያችሁት? በቃ ከለሩ እንደዚህ ነው እና ቤተሰብ ላይክ፣ ሼር፣ ኮመንት እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ውድ ቤተሰቦች በጣም አመሰግናለሁ ለምታደርጉልኝ፣ ሰብስክራይብ ለምታደርጉኝ እንዲሁም ላይክም ኮመንትም ለምትሰጡኝ በሙሉ በጣም አመሰግናለሁኝ ውዶችዬ። ቴንክ ዩ